ጊዜ እንደሚችል አውቃለሁኝ። አይ ነው በጣም ወድጄው አፍቅሬው ምናምን አልቅሼ ልመጣ እችላለሁ። ግን እንዳንቺ ባለትዳር አይደለም፣ እንዳንቺ ልጅ አልነበረውም። ከሚስት ተለይተ ከኔ ጋር ማግጥ አላልኩትም። ልዩነታችን እዚህ ጋር ነው። ኤኒዌይስ ገባሽ? አይ ፍቅር እኔ ሳፍቅሬው ነው። አንቺ ያለሽ አንዴ ለገንዘብ ለ3 ቀን ለ4 ቀን ልጥፍ ያልሽ ችግሩ የኔ መለጠፍ እኮ እኔ ሳፍቅሬው ነው። አሁን ለማንኛውም ወደዛ ልገባ አይደለም የሚፈልኩት። አንቺ ማፍቅረሽው ፍቅር ያዘኛው ጥቅም ፈልጌ እንዳልሆነ በጣም ግልጽ ነው። ልታማግጪው እኔማ ፍቅር ይዞኝ ክብር አይደለም በነገርሽ ላይ ፍቅር ይዞኝ ታዩ የያዘኝ ይዞ ነው። አሁን ለማንኛውም እኔ ከዚህኛው ጋር ተጣበቅሽ አፈቀርሽ ምናምን የፈለኩትን ነገር በራሴ ማድረግ እንደምችል ጠይቀሽ ታውቂኛለሽ። የፈለግሽው ማድረግ ትችያለሽ። አሁን ግን ምልሽ ነገር ብትሰሚ አብርሃም መጥቶ ስላንቺ መጥፎ ነገር እንዲያወራልኝ አልፈልግም። ትሰሚኛለሽ? እየመጣች እንደዚህ ሩታ ልጁን ማግኘት ነው የሚፈልገው መጥቶ ስለሰማሁት መሰለኝ። ችግሩ ይኸውልሽ በዚች በ3 ቀን ውስጥ ማለት ነው አንቺን ቼክ እንደማያደርግሽ ስላሳይሽ ነው። የኔ ቆንጆ ቲክቶክ ቪዲዮ አታይም እንዴ? ተንገበገብሽ። ቲክቶክ ቪዲዮ አታይም እንዴ? አብረን ነን እኮ ዩቲዩብ ላይ ነው ያልመጣው። እየተደበረብሽ ነው አልገባሽም እንጂ እየተደበረብሽ ነው። ጊዜ እያሳለፈብሽ ነው። እየተዝናናብሽ ኢንጆይ እያደረገብሽ ነው። ከዛ በኋላ ይዝናናብኝ። እኔ ወርጄው አፍቅሬው ከሆነ ይዝናናብኝ። ውርደትን ወደሽ ከተደፋሽ ቢርቅጡሽ አይክፋ እና አልረገጠኝም። የኔ ጌታ እሱ አልረገጠኝም። አሁን ለማንኛውም የምፈልገው ነገር አንድ ነገር ነው ላስታውቅሽ የምፈልገው ወደ ፍቅራችን እንመለስ ምናምን ብሎ ሳያለቅስ ነው ቀስ ብዬ አባብዬ ከቤት አምጣሽ መለስኩት። አንድ ላይ ነው ባክሽ ሁሉ እኔ ጋር ያለውን ትተን አንቺ ጋር ምናምን ብላ